ለአላህ ታስረክቡን እንተውበታለን። ባስታወስኩት ቁጥር ታሪኩን ሊሰማኝ ነገር አለ። ለአላህ አትንገሩብን እንተውበታለን እያለቀሰ ባላገር። ይሄ ስሜት ኢማን የሚባለው እሱ ነው። እኔ ስለ ኢማን ሁልጊዜ ስነግራችሁ ይሄ ችክችክ ንዝንዝ ያለበት ፓርት አይደለም። ኢማን የሚባለው ተውሂድም የሚባለው ይሄ ንዝንዝና ጭቅጭቅ ያለበት ፓርት አይደለም። አላህን ፈርተህ ዓዛብ መኖሩንም ፈርተህ ድንግጥ የሚለው ስሜትህ እሱ ነው ኢማን የሚባለው። ድንግጥ የሚለው ስሜትህ ሶላትም የሚያሰግድህ አላህም ጋር የሚያቀርብህ እሱ ነው። ይሄ ነው የሐቂቃው ስሜታቸውና የድሮዎቹ ይፈሩ ነበረ። ለአላህ ልንሰጣቸው ነው የሚለው ስሜት ያስቸግራቸው ነበር። እንደዛ ሁሉ ነቢዩላህ ኑህ ዓለይሂ ሰላም ጨነቃቸውና ቃለ እንዲህ አሉ፣ ረቢ ጌታዬ ያሉ ለአላህ እያስረከቡ ነው። እኔ ያሉት ደዓውቱ ቀውሚ ለይለን ወነሃራ ወገኖቼን አዝኜላቸው ደከመኝ ሰለቸኝ ሳልል በሌሊትም በቀንም ዳዕዋ አደረግኩላቸው መከርኳቸው። ፈለም የዚድሁም ዱዓኢ ኢላ ፊራራ የእኔ ምክርና ተግሳጤ ከእኔና ከሐቅ መሸሽን እንጂ ወደ ሐቅ መምጣትን አልጨመረላቸውም። ወኢኒ እኔ ያሉት ያውቃል እኮ አላህ ግን እያስረከቡት ነው፣ መንደርደሪያ እየነገሩት ነው። ኩለማ ደዓውቱሁም ሊተግፊረ ለሁም አንተ ጋር ጠባ ያዋጣም ብዬ እንድትምርላቸው ብዬ ለማስታረቅ ተውሒድን እንዲይዙ ኢማንን እንዲይዙ አንተን በብቸኝነት እንዲገዙ በጠራኋቸው ቁጥር ጀዓሉ አሳቢዐሁም ፊ አዛኒህም ንግግሬ እንኳን ደብሯቸውና አልመቻቸው ብሎ ጣቶቻቸውን ላለመስማት ጆሮአቸው ውስጥ እያስገቡ ነበረ። ወስተግሸው ፊያበሁም እንዳያዩ ደብሬያቸው ፊታቸውን ይሸፋፈኑ ነበር። ወአሰሩ ወስተክበሩ እስትክባራ ፊታቸውን ይሸፋፈኑ ነበር። ወአሰሩ ወስተክበሩ እስትክባራ በነበሩት ትቢትና ኩራት እምቢተኝነት ግግም ብለው ገፍተው ቀጠሉበት። መኩራትንም ኮሩ፣ እጅግ ትቢተኞች ነበሩና አሏቸው። ثم إني ከዛ ምን ያሉ ኑህ ዓለይሂ ሰላም